ሰላም እንዴት ናችሁ? ደህና ናችሁ? ሬድማን ነኝ የሚስሊም ሚዲያ ተከታታዮች በሙሉ ዛሬ ደግሞ በሌላ ቪዲዮ ተገናኝተናል። በዚህ ቪዲዮ ስለ ዊንዶው እና ኦፊስ እንዴት አድርገን አክቲቬት እናደርጋለን የሚለውን ነገር አብረን እናያለን ማለት ነው። እስከ መጨረሻ በደንብ ተከታተሉኝ እና ቀጥታ ወደ ትምህርቱ እንገባለን ማለት ነው። ዲስክቶፕ ላይ ልክ እንደምታዩት አክቲቬት ዊንዶው እያለ በራይት በኩል ሁል ጊዜ ኮምፒውተራችን ኦን ስናደርገው እንደዚህ አይነት ምልክት ይመጣል። ሴቲንግ ስንገባም በቀይ ያበራልናል ማለት ነው። ሴቲንግ ላይ ስንገባ የዊንዶው አክቲቬሽን ማለት ነው። እና ይሄ ምንድነው ላይሰንሱ ብሎክ ከሆነ ወይም ፕሮዳክት ኪ ካላስገባን ነው እንደዚህ አይነት ሳይን የሚመጣልን ማለት ነው። እና እንዴት አድርገን ፍች አድርገን እናመጣለን ወይም እንዴት አድርገን አክቲቬት እናደርጋለን የሚለውን ነገር እናያለን። ሴቲንግ ላይ ስንገባም እንደዚህ ቀይ የሚያበራልን ከሆነ ፕሮዳክት ኪ አስገባ ካላስገባህ አንዳንድ ፊቸሮች ብሎክ ስለሚያደርግልን ማለት ነው። ልክ እንደምታዩት ማለት ነው። እና እንዴት አድርገን አክቲቬት እናደርጋለን የሚለውን ነገር አብረን እናያለን። ዊንዶው ብቻ አይደለም ኦፊስም ልክ እንደዚህ አክቲቬሽን ፌል ያለ በጣም የሚያስቸግረን ከሆነ እና በተጨማሪም አንላይሰንስድ ፕሮዳክት እያለ በጣም የሚያስቸግረን ከሆነ ማለት ነው እንዴት አድርገን እንፈታዋለን የሚለውን ነገር ይሄ ኦፊስ ማይክሮሶፍት ኦፊስ 2010 ነው። እና 2013 ሊሆን ይችላል 2007 ሊሆን ይችላል እና 16 19 21 ሊሆን ይችላል። ለሁሉም ነው የሚሰራ ማለት ነው። ሬስትሪክት አያደርገንም። እና ይሄ እንዴት አድርገን አክቲቬት እናደርጋለን የሚለውን ነገር ያው በዚህ ቪዲዮ እናያለን ማለት ነው። ልክ እንደዚህ ጽድት አድርጎ እንዲሰራልን ወይም አክቲቬት አድርጎ የፈለግነውን ነገር መስራት እንደምንችል በዚህ ቪዲዮ እንሰራለን ማለት ነው። እና ሁለቱም በአንዴ አክቲቬት እናደርጋለን እና ሰርች በተን ላይ እንሄዳለን ወይም ስታርት ባር ላይ እንሄዳለን እዚህ ላይ ምን ብለን እንጽፋለን ፖወርሼል ብለን እንጽፋለን ማለት ነው። ፖወርሼል ኮማንድ ነው። ፖወርሼል እንጽፋለን ያው እዚህ ላይ መጥቷል። ፖወርሼል የሚለውን እንነካለን ወይም ራን አስ አድሚኒስትሬተር ራን እናደርጋለን። በሁለቱም አንድ ፋንክሽን ስላለው ምንም ችግር የለውም። ልክ እንደዚህ ይመጣልናል ብዙም አይታይም። ኮማንድ ላይ እዚህ ላይ እጽፍላችኋለሁ። ይሄ ኮማንድ ነው የምታስገቡት ፓወርሼል ላይ ከከፈታችሁ በኋላ ልክ እዚህ ላይ rm ስፔስ https :/get ዶት ሶሪ activated ዶት ዊን ስፔስ ስላሽ ስፔስ IEX ብላችሁ ኢንተር ትላላችሁ። ኢንተር ካላችሁ በኋላ አማራጭ ይመጣልናል ማለት ነው። ይሄ ስንሰራ ግን ኮምፒውተሩ በኮኔክሽን ኮኔክትድ መሆን አለበት ወይም ኮኔክሽን መኖር አለበት ማለት ነው። ኮኔክሽን ከሌለ አይሰራልንም። እና መኖር አለበት ወይም አክቲቬት ማድረግ የፈለግነውን ኮምፒውተራችን ወይም ላፕቶፓችን ከኢንተርኔት መያያዝ አለብን ማለት ነው። ልክ እንደዛ አማራጭ ይመጣልናል። የመጀመሪያው ለምሳሌ ዊንዶው ሁለተኛው ኦፊስ ዊንዶው ኦፊስ ኤስዩ እና ዊንዶው እና ኦፊስ ሁለቱም ባንዴ እና የተለያዩ አማራጭ አሉ። ከዚህ አንድ ቁጥር ሴሌክት አድርገን ክሊክ እናደርጋለን ማለት ነው። ለምሳሌ 4 ቁጥር ነክቻለሁ። እናንተ የፈለጋችሁትን ማድረግ ትችላላችሁ። አክቲቬት ማድረግ የፈለጋችሁትን እንትን ማለት ነው። እና ሁለተኛም እንደዛ ማለት ነው። ኢኒሻላይዝ ያደረገው እኔ ሁለቱን ነው ያደረኩት። እናንተ የፈለጋችሁት ማድረግ ትችላላችሁ። ኦፊስ ለብቻው ማድረግ ከፈለጋችሁ ኦፊስ የያዘውን ቁጥር ሴሌክት ማድረግ ዊንዶው እንደዛ ከፈለጋችሁት ዊንዶው የያዘውን ቁጥር መንካት ማለት ነው። እና ራሱ ወደዚህ ይመራችኋል። እና እዚህ ላይ ምን እያደረገ ነው? ኮምፒውተራችን ላይ የተጫነ የዊንዶው አይነት
ቨርዥኑ ያመጣልናል። ከዛ ፕሮዳክት ኪውም ፊች አድርጎ ያመጣልናል። ልክ ከመጣ በኋላ ኦንላይን ምን ያደርግልናል? አክቲቬት ያደርግልናል ማለት ነው። አሁን የመጀመሪያው የዊንዶው ፊች እያደረገ ነው እና ፊች አድርጎ እንደዛ ያመጣልን ነው። የኦፊስም እንደዛ እና በዚህ መልኩ ፊች አድርጎ አምጥቶ የሚያስፈልገውን ፕሮዳክት ኪ ራሱ ባይ ዲፎልት አስገብቶ አክቲቬት ያደርግልናል ማለት ነው። እና ቀላል መንገድ ነው። ያው በዚህ በደንብ እንደምትማሩም ተስፋ አደርጋለሁ። ያው የዊንዶው ኦሬዲ ጨርሷል ሰክሰስፉሊ አምጥቶታል። ያው እንደምታዩት ለምሳሌ እኔ ለ180 ቀን ነው አክቲቬት ያደረገልኝ። ቅድም አድርጌው ስለነበር ነው እንደዛ ያደረገልኝ እና እናንተ ላይ ፐርማነንትም አክቲቬት ሊያደርግላችሁ ይችላል። ልክ እንደዚህ ቀን ከሰጣችሁም ያው ዊንዶው አንዳንድ ዊንዶው ላይ ፊቸር ሊጨምር ስለሚችል ለተወሰነ ቀናት አክቲቬት ያደርግልናል ማለት ነው። እና ደግመን አክቲቬት ማድረግ እንችላለን ማለት ነው። እና ልክ እንደዚህ አክቲቬት አድርገን ከጨረስን በኋላ ልክ እንደዚህ ጽድት አድርጎ ያመጣልናል። የቅድሙ የነበረ ምልክት ጠፍቷል። ኦፊስም እንደዛ ማለት ነው። የኮምፒውተራችን የነበረ ምልክትም ያው እንደምታዩት ዴስክቶፕ ላይ ወይም ኮምፒውተር ላይ እንደምታዩት ምንም የለም ማለት ነው። እና በዚህ መልኩ የፈለግነውን የዊንዶው አይነት ወይም የፈለግነውን የማይክሮሶፍት ኦፊስ አይነት አክቲቬት ማድረግ እንችላለን ማለት ነው። ያው እንደ ቅድሙ ፕሮዳክት ኪ አስገባ እያለ የሚያስቸግረን የነበረ አሁን ግን እንደፈለግን መጻፍ እንችላለን ማለት ነው። እና በዚህ መልኩ ጨርሰናል። ይሄ ቪዲዮ ከተመቻቸው ለሌላ ሰው እንዲደርስም ሼር አድርጉልኝ፣ ላይክ አድርጉልኝ እና ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። በሌላ ቪዲዮ እስከምንገናኝ ይመቻችሁ። ሬድማን ነኝ። ሰላም ቻው።